ኢና ሊላሂ ወኢና ኢለይሂ ራጂዑን። ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ዱንያን ለቀው ሄደዋል። አላሁ ረቡል ዒዛ የሄዱበትን አገር ፍርደውስ አልዓላን በረሕመቱ በእዝነቱ ይወፍቃቸው። ኑሃቸው በመላእክታ ታጅባ ከሚሄዱት ባሮቹ ያርጋቸው። ኩሉ ነፍሲን ዛኢቀቱል መውት ቃለ ሱብሓነሁ ወተዓላ እያንዳንዱ ነፍስ ሞትን ይቀምሳል አለ። የቀብር ስነ ስርዓታቸው የሚካሄደው ማክሰኞ ቀን ነው። እምትችሉ ሰዎች ተገኙ፣ በዱዓም አትርሷቸው። የኛንም መጨረሻ አላህ ሱብሓነሁ ወተዓላ ያሳምርልን። እሳቸውንም ፍርደውስ አልዓላን በረሕመቱ በእዝነቱ ይወፍቃቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም አሳዛኝና ቅስም ሰባሪ ዜና ተሰምቷል። ታላቁ አባት ሐጂ ሙፍቲ ዑመር ኢድሪስ ህይወታቸው ማለፉን በዚህ ሰዓት መረጃዎች እያሳዩ ይገኛሉ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት በሁሉም ዘንድ የሚወደዱት ክቡር ዶክተር የሆኑት ሐጂ ሙፍቲ ኢድሪስ በዛሬው ዕለት እንግዲህ ህይወታቸው አልፏል። በጠና ታሞ በሕክምና ላይ እንደነበሩ እኔም መረጃዎችን በተደጋጋሚ ሳደርሳችሁ እንደነበር ይታወቃል። ታዲያ ዛሬ ላይ እንግዲህ የተወሰነ የጤና መሻሻል እንዳላቸው ከቤተሰቦቻቸው መረጃ ወጥቶ ነበር። ነገር ግን አሁን ላይ ህይወታቸው እንዳለፈ ተሰምቷል። እጅግ በጣም ያሳዝናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደማይቀርበት ወደ አኸራ ሄደዋል። ሰሞኑን የጤና እክል አግኝቷቸው ህክምና ሲከታተሉ የነበሩት ዛሬ ደግሞ ጤናቸው የተሻለ ሁኔታ ላይ መሆኑን ቤተሰቦቻቸው ተናግረው ነበር። ነገር ግን ወደ አኸራ ሂደዋል። አላህ ጀነቱል ፊርደውስን ይወፍቃቸው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባልወድ ኑሮ ሳኡዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው እና ቶሎ እየተባልኩ ነው። እኔ አገሬን ባልወድ ኑሮ ተካናዳ አልመጣም ነበር። ካናዳ ዱንያ አዲስ ነች፣ ሃይማኖትም አዲስ ነው፣ ሁለመናው አዲስ የሚካሄድ ነው። በጣም 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 ጥሩ አገር ነው። ተዛ አልመጣም ነበር። ስለዚህ አገሬን እወዳለሁ። በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ። አገራችን እኮ ብዙ መለያ። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስካላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺህ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ከተንኮል መመለስ አለብን። ከምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ የአንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው